አንዳንድ ጊዜ ህይወታችንን ትርምስምሱን እያወጡት ያሉት ነገሮች ገሃድ የወጡ ወይም ግልጽ ያሉ አይደሉም። ጸጥ ያሉ ናቸው። ዝም ያሉ አጥፊዎች፣ በየቀኑ ተሸክመናቸው የምንዞራቸው፣ ሳይታወቀን ጫንቃችንን ያጎበጡ። እናም አንዴ ስናውቃቸው ለምን ደስታዎቻችንን፣ ጊዜያችንን እንዲሁም ተስፋችንን እንደወሰዱት ይገባናል። ስለዚህ ዛሬ በጸጥታ ልናስወግዳቸው የሚገቡንን 10 ነገሮች እነግራችኋለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን ሁኑ። ቪዲዮውን ከወደዳችሁት ላይክ ማድረግ እንዳትረሱ። 1. ጥቅመኛ ሰዎች። ብዙዎቻችሁ ይህንን ቶሎ አትረዱትም። ችግር ሲያጋጥማቸው ብቻ ወደ እናንተ የሚመጡ፣ በተራችሁ እናንተ ከነሱ እርዳታ ስትፈልጉ የሚሰወሩ። እነዚህን ሰዎች በቀስታ ከህይወታችሁ አስወግዱ። ምንም አይነት ንግግር አያስፈልጋችሁም። ሰዎች ቦታ ከሚሰጧቸው ጓደኞቻቸው ጋር ሲጣሉ ወይም ችግሩ ሲገቡ በሶሻል ሚዲያዎቻቸው ላይ የተሰማቸውን በተለያዩ ፖስቶቻቸው ሲገልጹ ማየት የተለመደ ነው። እናንተ ግን ይህንን አታደርጉም። አንድም ነገር ትንፍሽ አትሉም። ጊዜ አታባክኑ። ዝም ብላችሁ ተሰወሩ። 2. የሆነ ቀን አደርገዋለሁ የሚል አስተሳሰብ። በአእምሯችሁ ውስጥ የሚያቃጭለው አንድ ቀን ዝግጁ ስሆን አደርገዋለሁ የሚለውን ያንን ድምፅ ግደሉት። ምክንያቱም እሱ መሬት የማይዝ ሐሳብ ብቻ ነው። ዝግጁ እንደሆናችሁ መቼም አይሰማችሁም። ብዙ ሰዎች ከምርጥ ሐሳቦቻቸው ጋር አንድ ላይ ተቀብረዋል። ምክንያቱም ትክክለኛ ያሉትን ጊዜ በመጠባበቅ ላይ ስለነበሩ። እሱ ጊዜ በጭራሽ ኤግዚስት አያደርግም። ይህንን እንዴት ነው ማስወገድ የምችለው ካላችሁ፣ ዛሬ ላይ እየደበራችሁም ቢሆን የማትወዱትን ነገር ግን ለእናንተ ጠቃሚ እንደሆነ የምታስቡትን ነገር ማድረግ ስትጀምሩ፣ ወይም ነገሮች ባልተሟሉላችሁ ሁኔታ ውስጥ በጎዶሏችሁ መጀመር ስትችሉ ነው። ምክንያቱም በእያንዳንዷ ቀን የምታደርጓት የተመሰቃቀለች፣ ደርዝ ያልያዘች ወይም ጉድለት የበዛባት እንቅስቃሴያችሁ በጊዜ ብዛት የሆነ ቀን ዝግጁ ስሆን አደርገዋለሁ የሚለውን ያንን እሳቢያችሁን የማሸነፍ አቅም አላት። 3. ራሳችሁን ማብራራት። ወጪዎቻችሁን ለማይሸፍኑላችሁ፣ የእናንተን ኑሮ ለማይኖሩ ሰዎች ለምንድን ነው ሁልጊዜ ስለገዛ ውሳኔዎቻችሁ ገለጻ የምትሰጧቸው? ከዚህ በኋላ አቁሙ። ለምን ስራችሁን እንዳቆማችሁ፣ ስለበላችሁት፣ ስለጠጣችሁት ሳይቀር ለማንም ሰው ማብራሪያ የመስጠት ግዴታ የለባችሁም። ማብራሪያ ዋጋ አለው። ለእናንተ ግድ ለሚላቸው ለነዛ ሰዎች አስቀምጡት። 4. ራስን ከሌሎች ጋር ማወዳደር። ይሄኛው ከሁሉም ይከፋል። ስክሮል ስታደርጉ ከምታገኟቸው የኢንስታግራም እና የቲክቶክ ፖስቶች በ25 ዓመቴ መኪና ገዛው፣ በእንደዚህ ዓመቴ ቤት ገዛው፣ ወደ እንትን ትራቭል አደረኩ ምናምን የሚሉ ፖስቶች ይመርዟቸዋል። ሰዎች በህይወታቸው ከስንት አንዴ ከሚያደርጓቸው የተመረጡ ፖስቶቻቸው ጋር ራሳችሁን እያወዳደራችሁ ከሆነ ተሸውዳችኋል። አብዛኛዎቹ ውሸትና ማስመሰል የበዛባቸው ናቸው። ስለዚህ ከዛሬ ጀምራችሁ እንደዚህ አይነት የሚረብሿችሁን ኢንፍሉዌንሰሮች ቀስ ብላችሁ አንፎሎ ወይም ሚውት እያደረጋችሁ ራሳችሁን ከዛ ነገር አውጡ። የእናንተ መንገድ የእናንተ ብቻ ነው። 5. የተበዳይነት ስነ ልቦና። በዛሽ ትንሽዬ የተበዳይነት ወንበር ላይ ተቀምጦ አንዳችም ነገር አይሳካልኝም እያሉ ለማማረር ከተበዳይነት ስነ ልቦና ሌላ ምቹ ስፍራ አታገኙም። ህይወታችሁን ልክ እንዳሳዛኝ ፊልም እየተረካችሁ የምትቀጥሉ ከሆነ በጭራሽ ድልን አታያትም። ምክንያቱም ህይወት አንዴ ጅራፏን ብታሳርፍባችሁም በዛ ህመም መቆየት አሊያም ከህመሙ ለመዳን የተለያዩ መድኃኒቶችን መጠቀም የእናንተ ምርጫ ነው። ስለዚህ ከዚህ በኋላ ያንን አሳዛኝ እንጉርጉሮ የመሰለ ልማዳችሁን በጸጥታ ከህይወታችሁ አስወግዱት። አዲስ ስክሪፕት ጻፉ። ከተበዳይነት ወደ አሸናፊነት ወይም ወደ ሌላ የተሻለ ጀግንነት። 6. እርባና ቢስ ክርክሮች። በእያንዳንዷ ክርክሮቻችሁ ውስጥ ራሳችሁን ማብራራት አይጠበቅባችሁም። የሆነ ሰው መሬት ጠፍጣፋ ናት ብሎ ሊያስብ ይችላል። መብቱ ነው። ከፈለገ ጠርዟ ላይ ሄዶ የመርከብ ሽርሽር እንዲያደርግ እድል ስጡት። የሆነ ሰው ለምሳሌ በርገር ውስጥ የሚከተተው ቲማቲም ስህተት ነው ብሎ ሊያስብ ይችላል። አሁንም ምን አገባን? የእናንተን የምግብ አስተያየት ለራሳችሁ ያዙት። ከሞኞች ጋር በመጨቃጨቅ የምታሳልፏት እያንዳንዷ ደቂቃ የራሳችሁን ግዛት ለመገንባት ልትጠቀሙበት ከምትችሏቸው ጊዜያቶች መካከል ናት። ሁልጊዜ ትክክል ለመሆን የምታደርጉትን ጥድፊያ አቁሙ። በቀኑ መጨረሻ ሰላማዊ መሆን ትክክል ከመሆን ይበልጣል። 7. ያላስተዋላችሁት ምስቅልቅል። ቁምሳጥናችሁ ውስጥ ስላሉት ልብሶች መመሰቃቀል እያወራው አይደለም፣ አእምሯችሁ ስላለው ምስቅልቅል እንጂ። ስልካችሁ በየ5 ደቂቃው የኖቲፊኬሽን ድምጽ ያሰማችኋል። 37 ታቦች ብራውዘራችሁ ላይ ከፍታችኋል። በኋላ የምትፈጽሟቸው ብዙ ነገሮች እየጠበቋችሁ ነው። ሁሉም ነገር ጫጫታና ረብሻ ብቻ ነው።
የተመሰቃቀሉ ነገሮችን ባከማቻችሁ ቁጥር አእምሯችሁ ህይወታችሁ የተረበሸ እንደሆነ አድርጎ ያስባል። ስለዚህ አእምሯችሁ ክሊር ወይም የጠራ እንዲሆን የምትፈልጉ ከሆነ ቀስ ብላችሁ እነዚህን ምስቅልቅሎች አስወግዷቸው። 8 እውነት ያልሆነ ጥድፊያ። በየደቂቃው እያንዳንዷን ቴክስት መመለስ እንዳለባችሁ ታስባላችሁ። ሰዎችም ከዚሁ ባህሪያችሁ ተነስተው እንደ የደንበኛ አገልግሎት ሰጪ ሁልጊዜ በተጠንቀቅ እንድትጠብቋቸው ይፈልጋሉ። እናንተም እሱን ተቀብላችኋል። እመኑ፣ እንደውም 90% የሚሆኑ አስቸኳይ ነገሮች ጊዜ ስትሰጧቸው ራሳቸውን በራሳቸው ጊዜ ያስተካክላሉ። ስለዚህ አላስፈላጊ ጥድፊያዎቻችሁን አቁሙ። 9 ከልክ በላይ መጨነቅ። አንዳንዶቻችሁ የጫማ ክሮቻችሁን ለማሰር እንኳን ከልክ በላይ ትጨነቃላችሁ። ሰዎች በራሳቸው ጉዳይ ሲስቁ ተሳስቼ ይሆን ብላችሁ ትጨነቃላችሁ። አቁሙ። ከልክ በላይ መጨነቅ ማለት ብልህ መስሎ ለመታየት ማስመሰል ማለት ነው። ይሄ ችግሮችን አይቀርፍላችሁም፣ እንደውም ያብስባችኋል። ስለዚህ ከዚህ በኋላ ነገሩ ከበድ ያለ ቢሆን እንኳን በተቻላችሁ መጠን ፈጣን ውሳኔዎችን መስጠት ተለማመዱ። ከልክ በላይ መጨነቅ ስትቀንሱ የእውነት መኖር ትጀምራላችሁ። 10 ሰዎችን ለማስደሰት መጋጋጥ። እሺ የማለት በሽታ። የምትጠሉትን ነገር ሳይቀር እሺ ማለት፣ መሄድ የማትፈልጉበት ቦታ መሄድ። አንዳንዴ ለማትወዷቸው ሰዎች ራሱ እንዲህ ታደርጋላችሁ፣ ምክንያቱም ሰው እንዳይናደድባችሁ ትፈራላችሁ። ይሄ ደግነት አይደለም፣ ይሄ ራስን መካድ ነው። ስለዚህ አሁን ቀስ ብላችሁ ይሄንን ልማድ ግደሉ። አይሆንም ማለት ጀምሩ። ከፈለጉ ባለጌ፣ ራስ ወዳድ የፈለጉትን ይበሏችሁ። የሆነ ጊዜ ላይ ይተውታል ወይም ይለምዱታል። እናንተም በመጨረሻ ነፃ ትወጣላችሁ። ህይወት በላይ ስለመጨማመር ብቻ ሳይሆን የማይጠቅሟችሁንም ነገሮች ማስወገድን ያካትታል። አብዛኛዎቹ ሰዎች አብዛኛውን የህይወታቸውን ክፍል የሚያሳልፉት መርዛማ ልማዶቻቸው ውስጥ ተዘፍቀው ነው። ማስመሰል የበዛበት ጓደኝነት፣ የከረሙ ጸጸቶች፣ የማይወዱት ስራ፣ ሌላም። ከዚያም ለምን ባሉበት ተሸክለው እንደቀሩ፣ ባዶነት ለምን እንደሚሰማቸው፣ ለምን እንደሰለቻቸው ይብሰለሰላሉ። ውስጣዊ ሰላማችሁ፣ ትኩረታችሁና ኢነርጂያችሁ ውድ ዋጋ ከሚያወጡ ጸጋዎቻችሁ መካከል ናቸው። በእያንዳንዷ ጊዜያችሁ ኔጌቲቪቲ ወደ ህይወታችሁ እንዲገባ በፈቀዳችሁ ቁጥር፣ በእያንዳንዷ ጊዜያችሁ ለእናንተ የማይገቡ ወይም የማይረቡ ነገሮችን በታገሳችሁ ቁጥር ለማይጠቅሟችሁ ነገሮች ክፍያ እያወጣችሁ እንደሆነ ወቁ። ስለዚህ ከላይ የተዘረዘሩትን 10 ነገሮች ከህይወታችሁ ስታስወግዱ ህይወታችሁን ማቅለል ብቻ ሳይሆን አእምሯችሁ ስል እንዲሆን፣ በራስ መተማመናችሁ ከፍ እንዲል፣ እንዲሁም ጉዞአችሁ የጠራ እንዲሆን ይረዳችኋል። ስለዚህ ከዚህ በኋላ ለራሳችሁ ቅድሚያ ስጡ፣ ራሳችሁን ምረጡ። ሰው ምን ይለኛል ብላችሁ መጨነቅ አቁሙ። እንዲሁም ሙሉ ትኩረታችሁን ራሳችሁ ላይ አድርጉ። ያኔ እርምጃችሁም ሆነ ንግግራችሁ የተለየ ይሆናል። አስታውሱ፣ ቢላ ስል የሆነው በተጨመረለት ነገር ሳይሆን ከተሸረፈለት ነገር የተነሳ ነው። እናንተም እንዲሁ ህይወታችሁን መሞረድ ጀምሩ። ሰላም ቆዩ።